ሰላም ዛሬ አባቴ እንዳስታወስ ወደ ፓንዳ ኤክስፕረስ እንሄዳለን። አባቴ በህይወት አይኖርም፣ ግን ይሄ የመጨረሻ ሜሴጅ ከሱ ጋር ነበረ። እሱ ፓንዳ ኤክስፕረስ ምግብ ላክልኝ፣ ፎቶ ላክልኝ እና እኔ ዋው ይጣፍጣል ይመስላል። እሱ ወደ ፓንዳ ኤክስፕረስ ሄድኩ አንቺ ለማስታወስ እና እሱ የኔ ቪዲዮ ይወድ ነበረኝ እና great job, keep up the great work ነው ያለኝ። እኔ መጨረሻ ነገር ያልኩት አንተና እናቴ ፕራውድ ማድረግ በጣም እፈልጋለሁ እና እሱ የመጨረሻ ነገር ያለልኝ already we are proud by you and we will be proud, let our God bless you። ዛሬ እኛ ወደ ፓንዳ ኤክስፕረስ እንሄዳለን ለጥሩ ነገር ማስታወስ። ስለዚህ I think ይሄ ለብሳለሁ፣ ቅድድ አለው። አንዳንዶቹ እንደዚህ ቅድድ ትለብሳላችሁ ግን እንለብሳለን። እስቂያስ እዚህ በህይወት አይኖርም፣ ግን በልባችን ይኖራል እና ብዙ ሰው ያውቃል ምን አይነት ሰው አባቴ እንደነበረ። አንድ ነገር ማውቀው እንደዚህ በአማርኛ ሳውራ ሲያየው በጣም ደስ ይለዋል። በህይወት ስኖር እንደዚህ በአማርኛ አላውራም ነበረ። ስለዚህ I know ነገረኝ፣ በቴክስት ነገረኝ፣ በዛ መጨረሻ ቀን ነገረኝ ፕራውድ እንደሆነ እና በሁሉ ጊዜ ፕራውድ እንደሆነ እና እሱ የእግዚአብሔር ስራ ነው። ግን እባካችሁ እንዳታዝኑ በቃ እባካችሁ ጠንካራ ሆናለሁ። ኦኬ እኔ ሳልቅስ አይወድም፣ ስለዚህ አላልቅስም። አንድ ነገር አባቴ የሰራው አንድ እድር ሰራ ነበረ። እዚህ ናሽቪል አንድ እድር አለ 50 ሎሚ የሚባል እና አባቴ የሱ ፋውንደር ነበረ። የኮሚዩኒቲ ሰው በጣም ነበር። እሱ አንድ ነገር ሲያለው ለሌላ ሰው ይሰጣል። you know what I mean? እና I know እግዚአብሔር ይወደዋል እና I know ከእግዚአብሔር ጋር ነው። አባቴ እስቂያስ ይባላል። እሱ ስም አቁት። እኔ ስታዩኝ የእስቂያስ ልጅ ናት አስቡ። ቀላል ጫማ ለብሳለሁ፣ maybe አበባ እናስቀምጣለን ለሱ። እሺ ጨርሻለሁ። ቻው